بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد، فالآية التي نبدأ بها درسنا اليوم هي الآية 54 من سورة الكهف. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم، وما توفيقي إلا بالله عليه توكلت وإليه أنيب. يقول الله جل وتعالى: ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا. ولقد صرفنا إلى جل وتعالى سورة الكهف 54 አንቀጽ ولقد صرفنا في هذا القرآن صرفنا بينا ونوعنا ولقد صرفنا برقد أبرارتنال كيينة قلتنال في هذا القرآن بذي قرآن للناس من كل مثل لسوج كيان الصالح كله أدرقنال جن وكان الإنسان يتولج هنا وكان الإنسان في الزه بإيمان يعلزبو وخاصة الكافر بتليك حاديو أكثر شيء جدلا ككركر بكل الجيك برت هنا بزو تكراكاري هنا يتولج. بسورة الإسراء نبي صلى الله عليه وسلم لا ነብይነታቸው ማስረጃ ይሆን ዘንድ የተለያዩ ተአምራትን እንደጠየቋቸው ይናገራል ጀለ ወተዓላ። ከዚህ ቀደም የነበሩትም እንደዚሁ በጊዜው የተላኩ ነብያትን ለነብይነታቸው ማስረጃ ይሆን ዘንድ ተአምራትን እንዲያወርዱ እንዲያመጡ እንዲያሳዩ ጠይቀው ነበር። ግን ጀለ ወተዓላ ባሳያቸው ተአምራት የሚያምኑ አልሆኑም። መጀመሪያውኑ ያስተባበሉት وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا. وما منع الناس سويتين أي كلكلم أن يؤمنوا كما من أي كلكلاتهم إذ جاءهم الهدى من مريا ከአላህ ዘንድ የሆነ መለኮታዊ መልእክት በመጣቸው ጊዜ ከማመን ወይስተግፍሩ ረበሁም ከነበሩበትም ጥፋት ወንጀል ወደ ጌታቸው ተመልሰው ጌታቸውን ምህረት ከመጠየቅ የሚከለክላቸው የለም። መለኮታዊ ማስረጃ ወደ እነሱ መጥቶ እነሱ ከነበሩበት ጥፋት የማይመለሱና ምህረትንም የማይጠይቁ ከሆነ إلا أن تأتيهم سنة الأولين يقدمت تولد عينت فلك مالنا سنة مالت يا الله ذنب مالنا بيمت عنج يا أستباباوچن ماتفات جرباچون مقرد ذاتاچون كنتو ማድረግ ነው። أو يأتيهم العذاب قبلا ወይ ደግሞ العذاب ቅጣት قبلا ማለት ፊት ለፊት እያዩት ቢመጣቸው እንጂ قبلا ማለት ፊት ለፊት እያዩት ቢመጣቸው እንጂ ነው የሚለው ጀለ ወተዓላ። قبلا ማለት ሙዓየነተ በአይን የሚያዩት ሲሆን ቅጣት ቢመጣቸው እንጂ። وما نرسل المرسلين ملكتኞችንም አንልክም إلا مبشرين ومنذرين إلا مبشرين ያመኑ ቅን የሆኑ የአላህ ባሮችን አላህ ባዘጋጀላቸው ያማረ ምንዳ ያማረ አገር ጀነት አብሳሪዎች ቢሆኑ እንጂ። ومنذرين ከሃዲያንን አስመሳዮችን አፈንጋጮችን ደግሞ ካሉበት አቋም የማይመለሱ ከሆነ ከክህደት ወደ እምነት የማይመጡ ከሆነ
የከበደ የሆነ ቅጣት እንደሚጠብቃቸው ሙንዚሪን እነሱን አስፈራሪዎች ሲሆኑ እንጂ አላክንም። ويجادل الذين كفروا ነኛ የካዱ ሰዎች ይከራከራሉ ሙጃደላ بالباطل ውሸትን ይዘው ይከራከራሉ ليدحضوا به الحق በያዙት ውሸት እውነትን ሊገፈትሩ ሊያንሸራትቱ አድሐض ማለት ገፈተረ አንሸራተተ ማለት ነው ليدحضوا به الحق በያዙት ውሸት እውነትን ሊያንሸራትቱ ሊገፉ ይከራከራሉ واتخذوا آياتي የኔን ተአምራት አንቀጾችንም وما انذروا به እነሱ وما انذروا ማለት አይ انذروا به እነሱ የተጠነቀቁበትንም ነገር ሁዙወን መሳለቂያ ማሾፊያ መዘባበቻ አድርገው ያዙ ومن أظلم ማን ከዚህ ሰው በላይ በዳይ አለ ممن ذكر بآيات ربه በጌታው አንቀጾች ከተገሰጸ ከተነከረ እና فأعرض عنها ከተገሰጸ ከተነከረም በኋላ فأعرض عنها ከአንቀጾቹ ይዘት ወደ ኋላ ካፈገፈገ ከካደ ሰው በላይ ወነሲያ ما قدمت يداه ወነሲያ የዘነጋ የረሳም ከሆነ ሰው በላይ ما قدمت يداه ሁለት እጆቹ ካቀደሙት ከሰሩት ከተገበሩት ወንጀል ይሄን የረሳ እንዲህ ያሉ ሰዎችን በእኛ አንቀጾች ተገስጸው ተመክረው ከዛ የራቁ ሰዎችን በጥመታቸው ምክንያት ኢና ጀዐልና ዐላ ቁሉብህም እኛ በልቦቻቸው ላይ እናደርጋለን አኪነተን ማለት ሽፋንን እናደርጋለን ጀዐልና ዐላ ቁሉብህም አኪነተን ሽፋን ግርዶሽን እናደርጋለን አየፍቀሁሁ አላ የፍቀሁሁ እንዳይረዱት ማለት ነው አኪነተን ማለት አግጥየተን ሽፋኖችን ግርዶሽን እናደርጋለን አየፍቀሁሁ አላ የፍቀሁሁ እንዳይረዱት وفي آذانهم وقرا በጆሮቻቸውም ላይ ወቅራን ማለት ሶመመን ድንቁርናን እናደርጋለን وإن تدعوهم إلى الهدى እንዲህ ያሉ ሰዎች መጀመሪያ በመካዳቸው በማፈንገጣቸው ምክንያት አላህ በልቦናቸው ላይ በሽታን በማግኘቱ በሽታን የጨመረላቸው አውቀው ከሃዲ በመሆናቸው ውሸትን እውነት አስመስሎ ያሳያቸው ልቦናቸው ላይ እንዳይረዱ ሽፋኖችን በጆሮቻቸውም ላይ ችንካሮችን ድንቁርናን ያስቀመጠባቸው ወይን ተድዑሁም እነኚህ ሰዎች ኢለል ሁዳ ወደ ቀጥተኛው መንገድ ብትጠራቸው ፈለን የህተዱ ኢዘን ያኔ በጥመታቸው ምክንያት አላህ ልቦናቸውን ካጠመመ በኋላ ኢዘን ፈለን የህተዱ አይመሩም አይቀኑም ኢዘን አበደን ለመቼም ለተመለሱ ለተጸጸቱት ደግሞ ወረቡከ الغفور ጌታ መሐሪው ነው ذو الرحمة የእዝነት ባልተቤቱ ነው لو يؤاخذهم بما كسبوا እነሱ በሰሩት ወንጀል እየተከታተለ ቢይዛቸው لعجل لهم العذاب ቅጣትን ለነርሱ ያቻኩል ወይ በቅጣት ያቻኩላቸው ነበር አሁንም ግን በክህደት የሚቀጥሉ ከሆነ በለሁም መውዒዱን ለነርሱ የመቀጫ ቀጠሮ አለላቸው ለን የጅዱ ሚን ዱኒሂ ለነርሱም ከሱ ባሻገር መውኢላ መሸሻ مصرفا ملجأ محيطا مششا مملجا
አያገኙም وتلك القرى እነኛ ናቸው መንደሮቹ የዓድ መንደር የመዲያን የሰዱም የሉጥ ህዝቦች ሚስር ላይ እነ ፈርዖን وتلك القرى أهلكناهم አጠፋናቸው لما ظلموا በበደሉ በካዱ ጊዜ وجعلنا لمهلكهم ለመጥፊያቸውም አደረግን መውዒዳ ቀጠሮን አደረግን ይላል وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا زلاي موسى عليه السلام الله جل وعلا ودا ግብፁ ፈርዖን የላካቸው وإذ قال موسى لفتاه የሚለው ሙሳም ለአገልጋዩ ባለ ጊዜ አገልጋዩ ዩሻዕ ኢብኑ ኑን ይባላል ዩሻዕ ኢብኑ ኑን ይባላል የሙሳ አገልጋይ روى البخاري عن سعيد بن جبير من حديث أبي بن كعب رضي الله عنه إمام البخاري رحمه الله كسعيد بن جبير تابعيناته من حديث أبي بن كعب أنه سمع رسول الله صلى الله عليه وسلم يا اللهم لك تنيا سماه هلال أبي بن كعب أحد قراء القرآن وأحد كتاب الوحي ناتش أبي بن كعب يا اللهم لك تنيا سلو سمتشاتش له يقول قام موسى عليه السلام خطيبا في بني إسرائيل عند جزء موسى عليه السلام بنو إسرائيل خطبة ما درسوا سيهونو قوموا فسئل أي الناس يعلموا عالم لا يكالو سوج እጅግ ባሁን ዘመን የሚያውቅ ማን ነው በእውቀት የመጠቀ ተብለው ቢጠየቁ قال انا አሁን በዓለም ላይ ካለው ሰው በእውቀት በላጩ እኔ ነኝ ብለው አሉ ይሄን ጊዜ فعتب الله عليه الله جل وعلا وقفاቸው إذ لم يرد العلم إليه الله أعلم فطرة ሁሉ በኔ እውቀት ውስጥ አይደለም ይሄን አላህ ነው የሚያውቀው ብለው ቢሉ ጥሩ ነበረ ግን አላህ ጀለ ወተዓላ ወቀታቸው እና فأوحى الله إليه الله جل وتعالى ودساته وحيا أورد إن لي عبدا لني بارعا لني بمجمع البحرين بهلتو بحرج مجاتميا أكبابي هلتو بحرج البحر الهندي والبحر الأطلسي هلتو مجانيبت ቦታ ማለት ነው በግብጽና በፍልስጤም መካከል ያለ ቦታ ነው ባህሩ ህንዲ ወባህሩ አጥላሲ ሁለቱም የሚገናኙበት አሁን ስዊዝ ካናል ምናምን ብለው ያገናኙት ቦታ አካባቢ بمجمع البحرين هو أعلم منك እሱ ካንተ በለጠ ነው በእውቀት አላቸው ያን ጊዜ قال يا رب ጌታዬ ሆይ وكيف لي به እውቀት ነገር ነብያት ለእውቀት ያላቸው ጉጉት እጅግ የላቀ ነውና እሱን በምን ላገኘው ጌታዬ ሆይ ብለው አሉ ሙሳ አለይሂ ሰላም فقال له تأخذ منك حوتا فتجعله بمكتل حوت عصا يعزنا عصاون بزنبيل عربياው زنبيل ነው እኛ ዘንቢል የምንለው من ورق الخوص كتمر ዛፍ ከዘንባባ ቅጠል የሚሰራ ዘንቢል
ያ ዝንቢል ይባላል በአረብኛ ወይ ሚክሰል ይባላል ያ ከዛላ አሳውን አንስተው እዛው አደረጉ ከዛ በኋላ አሳውን አንስተው እዛው አደረጉና ምልክት ነው አሳው ከውሃ ነው የወጣው በዝንቢል ውስጥ አድርገው ዩሽዕ ኢብኑ ኑን ተሸክመው ይሄዳሉ ይሄዱ ያለ ከዛ በኋላ እነሱ مجمع البحرين ጋር ሲደርሱ አንድ ሰኽራ ያገኛሉ ሰኽራ عين الحياة የምትባል ቦታ ላይ ሰኽራ ያገኛሉ ቋጥኝ ስር ደገፍ ይላሉ ከዛም እዛ ቦታ ላይ ሲደርሱ ውሃው የባህር ውሃ ብዙ ጊዜ የባህር ዳርቻ ቢች አካባቢ ንፋስ እያመጣ ወደ ዳርቻው ይረጫል ከዛም ያ አሳ فلما وجد رشاشة الماء ውሃ ሲረጭበት እርጥበትን ሲያገኝ قفز አሳው ዘሎ እዛ ባህር ውስጥ ይገባል አሳው ዘሎ ባህር ውስጥ የገባበት ቦታ ላይ رحمة منه جل وتعالى الله ልክ መግቢያ ቀዳዳ አድርጎ አቆይቶታል ባህሩን ቀዳዳ አድርጎታል ባህር ነው አሳው ተንጥቆ የገባበት ቦታ ላይ ምን አርጎታል ሰረባ አርጎታል አላህ አቆየው እንደዛ ብሎ ከዛላ በርጉዞ እንቀጥል አሉ ተጓዙ ይሄንን ነው የሚነግረን አሁን ማለት ነው وإذ قال موسى لفتاه موسى عليه السلام ላገልጋዩ ለዩሹዕ ኢብኑ ኑን ባለ ጊዜ لا أبرح እኔ አልወገድም حتى أبلغ مجمع البحرين የሁለቱ ባህሮች መገናኛ እስኪደርስ ድረስ أو أمضي حقبا ወይ ዘመናትን ትጓዝ እሄዳለሁ እንጂ حقب የሚለው ላይ ከፊል ሙፈሲሮች 70 خريفا ብለዋል 70 ዓመታት خريف ይባላል ከፊሉ ደግሞ 80 سنة 80 ዓመት ነው حقب የሚባለው في لغة العرب ይላል ያንል ጊዜ እስኪደርስ ይሄን ሰው እስካገኘው እኔ አልወገድም ብለው ቁርጡን ነገሩ فلما بلغ مجمع بينهما የሁለቱ ባህሮች መገናኛ ጋር ሲደርሱ ሁለቱም አርፈውን የተነሱት እዛ ቦታ ላይ ነሲያ ሁተሁማ የረሳው ዩሽዕ ነው አይቶታል ባይኑ ግን አላህ ነሲያ ሁተሁማ አለ ወደ ሁለቱም አስጠጋ ልክ በሱረቱ الرحمن الله يخرج منهما اللؤلؤ والمرجان እንዳለው اللؤلؤ والمرجان የሚወጣው من ماء مالح ከባህር ወይ ከውቅያኖስ ውሃ ነው ግን አላህ ወደ ሁለቱም ባህር አስጠጋው هذا نوع من البيان نسيا حوتهما ሁለቱ አንድ አላማ ስላላቸው አሳቸውን ረሱት فاتخذ سبيله እሱ መንገዱን ያዘ في البحر سربا በባህር ውስጥ ቀዶ ማለት ነው ሰረበን ማለት ቀዶ ቀዳዳ ማለት ነው ሰረብ ማለት ቀዳዳ የሆነ በአንድ በኩል መውጫ የሌለው ነው ሰረብ ጉርጓዶ ነው በአንድ በኩል መውጫ መንፈዝ የሌለው ሰረብ ይባላል ከዛን በተኙ ጊዜ ነው ሲነቃ ነግረዋለው ላለቃዬ ለሙሳ ብሎ ዩሽዕ ኢብኑ ኑን ሲነቃ ግን ሳይነግረው ቀጠሉ መንገዳቸው فلما جاوز ተዓደያ ያንን ቦታ ባለፉ ጊዜ قال لفتاه ላገልጋዩ ብሎ አለ ሙሳ አቲና ገዳአና ያን በዘንቢል ያስከውን እንግዲህ ምሳችንን አምጣ لقد لقينا من سفرنا هذا نصبا لقد لقينا አገኘን من سفرنا هذا ከዚህ ጉዟችን نصبا تعبا شديدا ማለት ብርቱ ድካም ይዞናል ከዛን ምግብ አምጣ ስጠይ ምግቡን ሲሉ ትዛለውስ قال أرأيت
እና قال رأيت إذ أوينا إنيا بتتقان ጊዜ ረፍት ለማድረግ إلى الصخرة ወደዛች ቋጥኝ فإني نسيت الحوت አሳው እንዲህ ያለ በቃ ዘሎ ባህር ውስጥ ሲገባ ምልክት ነውና ንገረኝ ብሎት ነበር فإني نسيت الحوت አሳውን እኮ ረሳሁት وما أنسانيه إلا الشيطان አላስረሳኝም ማንም ሸይጣን እንጂ አለ انا اذكره እንዳል አስተውተው ያስረሳኝ ሸይጣን ነው واتخذ سبيله አሳውን መንገድን ያዘ في البحر عجبا رشاشة الماء ውሃ ትረጭበት ብድግ ብሎ ከዘንብሉ ገባ ባህር ውስጥ በሚገርም ሁኔታ አለ عجبا እና طريقا في البحر يحمل على التعجب በሚገርም ሁኔታ አንደኛ ተነስቶ አሳው ዛፍ መግባቱ ሁለተኛ የገባበት ቦታ ክፍቶ ነው መቆየቱ ምክንያቱም ባህር ነው ይማታል قال ذلك ما كنا نبغي من هنا على يشع ذلك ያኮ ما كنا نبغي እኛ ስንፈልገው የነበረው ቦታ ነው አሉና ስንት ከሄዱ በኋላ ፈርተዳ على آثارهما آثار የእግሮቻቸውን ፋናዎች አሳር ያንን እየተከተሉ ምክንያቱም አሸዋማ ነው ባህር ዳርቻ ቀሰሰን ማለት የሚከታተሉ ሆኖ ቀሰሰን የሚከታተሉ ሆኖ متتبعين ማለት فرتد على آثارهما قصصا فوجد عبدا فوجد አገኙዛ عبدا من عبادنا ከባሮቻችን መካከል የሆነ አንድ ባሪያ آتيناه رحمة من عندنا ከኛ ዘንድ እዝነትን የሰጠነው ይሄ እዝነት ነብይነት ነው ይላል في بني إسرائيل ነብይ ነው خضر ስሙ በصحيح ቡኻሪ ወርዷል خضر ነው ስሙ خضر ነብይ ነው የሚሉ ሰዎች ከደሊል በኩል ጠንካራ ናቸው في بني إسرائيل ነብያት በአንድ ጊዜ ብዙ ይላካሉ ሶስት ነብያት ለምሳሌ ዘከርያ ያህያና ኢሳ እንደተላኩት ሁለት ነብይ ሙሳና ሃሩን እንደተላኩት በዛው ዘመን ደግሞ خضرም እንደዚሁ ምክንያቱም ይሄ ደሊሉ የዚህ ደሊል አንደኛ فوجد عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما ያለው እንደገና ደግሞ وما فعلته عن أمري أيوه وما فعلته عن أمري እኔ በኔ ፈቃድ የሰራሁት አይደለም ይሄ ማለት ምንድነው አላህ አዞኝ ነው ከተባለ هو عبد صالح يوحى إليه ومن يوحى إليه وحي ከተወረደለት ደግሞ فهو نبي يميل ማስረጃን ያቀርባሉ والله تعالى أعلم بحقيقة الأمور ለማንኛውም ግን فوجد እዛ ቦታ ላይ የሁለቱ ባህር መጋጠሚያ ቦታ ላይ فوجد عبدا من عبادنا فوجد አገኙ عبدا من عبادنا ከባሮቻችን መሃል የሆነ አንድ ባሪያ آتيناه رحمة من عندنا ከኛ ዘንድ እዝነትን የሰጠነው እዝነት ከተባለ አሁን يقسمون رحمة ربك እንዳለው አላህ በነብይነት ይፈሰራል رحمة من عندنا وعلمناه من لدنا علما ከኛ ዘንድም ዕውቀትን ያስተማርነውን ከዛ ሙሳ አለይሂ ሰላም ተነግሯቸው ነው የመጡት አዕለም ምንሁ እንደሆነ خضر قال له موسى موسى ብለዋሉ هل اتبعك ልከተልህ ይፈቀዳል ያሉ هل اتبعك ልከተልህን በጀልባ ላይ ነው على ان تعلمني ልታስተምረኝ ዘንድ مما علمت انت
مما علمت أنت كتستماركو نجر أنت كتستماركو نجر كتماركو هذا مما علمت فهو مما علمت أنت كتستماركو نجر أمارين يوم يتأكد حبة أنت كتستماركو نجر للتستمرين زند رشدا أي رشادا إلى الحق وداؤنت مدارشا كن من قدن قال إنك خضر بلوالا إنك لن تستطيع أنت بفصنا تشلم معي صبرا كنيقا تجسنا تشلم متاقف تشلم ايش يتاقفوا يمارا مالنا الزيلة دليلو لعلم لباقيت صبر جدنا إمام الشافعي عندالو اصبر على مر الجفا من معلمي السماري وما يمج مرارا بهون انقا اياز الجفا بنورو من امره الرأي لله بهون انقا بزي مرارا مثلا يتعجز فإن رسوب العلم في نفراته رسوب اي ثبوت اوقات الميطانو اسكزاري بهونو نجروች ውስጥ ነው ومن لم يذق ذل تعلم ساعة ለመማር ብሎ ለትንሽ ጊዜ መታነትን ዝቅ ማለትን ያልቀመጠ يتجرع مر الجهل طول حياته እድሜ ልኩን የጅህልናን የማይምነትን መራራ ሲጎነጭ ይኖራል ስለዚህ ለመገላገል خلاص በማለት ዝቅ ማለት صبر ማድረግ የግድ ነው إنك لن تستطيع معي صبرا وكيف تصبر انديت لتستعجز تشلالله على ما لم تحط به خبرا مالت علما مالت وكيف تصبر انديت لتستعجز تشلالله على ما لم تحط به خبرا وجه الصواب فيها በውስጡ ያለውን አያት ትክክለኛውን ነገር እማታውቅ ስትሆን وكيف تصبر على ما لم تحط به አንተ በእውቀት ባላካበብከው ነገር መጨረሻው ይሄ ነው ይሄ ነገር ለዚህ ነው ካላል ከምትታገሳለህ قال ستجدني ታገኘኛለህ ኢንሻአላህ አላህ ከፈቀደ صابرا ታጋሹኝ ነው የምታገኘኝ ولا اعطي لك امرا ምንም ነገር በምንም ጉዳይ አንተን አላምንጥም እንዴ አልልም لا اعطي ማለት አላምንጥም እንዴ አልልም ምንም ልዘዘኝ لا اعطي لك امرا ከዛን قال فإن تبعتني እንግዲያው የምትከተለኝ ከሆነ በጉዞዬ فلا تسألني አትጠይቀኝ عن شيء ስለምንም ነገር እንዳትጠይቀኝ حتى احدث لك منه ذكرى احدث ማለት አስገኘ ማለት ነው احدث ማለት አስገኘ ወይ ጀመረ ማለት احدثና حدث ይለያያል حدث ነገረው احدث ግን አስገኘ ወይ ጀመረ ማለት ነው فلا تسألني عن شيء ምንም ነገር እንዳትጠይቀኝ حتى احدث لك منه ከዛ ከምሰራው ነገር ذكرا ትውስታን ዕውቀትን እስኪጀምርልህ ድረስ ይሄ ሆነው እንዲ ነው ይሄ ሆነው እንዲ ነው ብዬ እኔ እስኪጀምር ምንም እንዳትጠይቅ አህደተ ጀመረ ማለት ነው እኔ እስኪጀምር ድረስ ዜናውን ዚክራ ይሄ ሆነው እንዲ ነው ይሄ ሆነው እንዲ ነው ብዬ እስኪጀምር ምንም ፈንጠለቃ በጉዟቸው ቀጠሉ حتى اذا ركب في السفينه በሆነች መርከብ ላይ ሲሳፈሩ خرقها በመቅደጃ በጦር ነገር መርከቢቱን ወደታች በስታት መርከብ እንደዛ ከተበሳች ጀልባ እንደዛ ከተበሳች ውሃ ይገባል ሰዎች ይጠምጣሉ قال اخرقتها ነብይ አይደሉም እንዴ اخرقتها እኮ ቀደድካ ይሄ ኢንካሪ ነው እንደ ተውቢኺ ነው ወቀፋ ዘር ጥያቄ ነው እኮ اخرقتها لتغرق اهلها የዚችን ጀልባ ባልተቤቶች ባህር ውስጥ ልታሰጥማቸው ቀይ ባህር እኮ ነው ባህር እኮ በሰዓት ቀደድካ لقد جئت شيئا امرا لقد جئت برغت سرا
ጃአ ማለት ሰራ ተገበረ ነው እዚህ ቦታ ለቀድ ጂተ ሸይአን ኢምራን ማለት عظيما ማለት ነው ከባድ የሆነን ወንጀል የሆነን ነገር ነው የተገበርከው ምንም ማጠይቀ ያልተባሉ ምንድን ከዛን قال ألم أقول لك ألالكهم مني إنك لن تستطيع معي صبرا كاني قاعد تتجواز متعجب أتشيلن ألالكهم بل تملت دوبون دايم ملتو الله أصواتشون يمتون كانت يبلت البوكس قال لا تؤاخذني قال لا تؤاخذني እንግዲህ አውት لا تؤاخذني አትያዘኝ አትከታተለኝ አኸዘው ይባል ተከታትሎ እንዲተርተፍ ነው ቢማ ነሲቱ እኔ በረሳሁት ነገር በቃ እንግዲህ ረዝቼ ነው ታገዛለሁ ቃል መግባቴ ቢማ ነሲቱ ولا ترهقني አታስገድደኝ አጫንብኝም አርሐቀው ይባላል በየቀው ማለት ነው ولا تضيق علي አታጥብብኝ አታከብድብኝ من امري عسرا እንደው ከዚህ من امري ማለት ካንተ ጋር በሚኖረኝ ቆይታ በዚህ ጉዳይ ዑስራን ማለት ምንድነው ጭንቅ ነገር አታሸክመኝ لا ترهقني አታሸክመኝ አታስገድደኝ ዑስራን ጭንቅ ነገር من امري ማለት ካንተ ጋር በመቆየቴ በዚህ በያስኩት ጉዳይ ፈንጠለቃ ሄዱ ጉዞ ቀጠሉ حتى اذا لقيا غلاما አሁን ደግሞ ገና ታዳጊ ልጅ አገኙ فقتله ከድርብ ድብሮ ልጁን ግድል قال موسى ደግሞ አቀተልተ ነፍስን ዘክየተን አቀተልተ እኮ ገደልክ ነፍስን ዘክየተን ንጹህ ነፍስን بغير ነፍስ ሳትገድል ይሄ ልጅ ሰው አልገደለም ያስገድለው የሚያበቃው ምንም ነገር አላየውም እኔ ንጹህ ነፍስን ትገላለህ لقد جئت شيئا نكرا አሁን لقد جئت ተገበር شيئا نكرا منكرا ማለት የተጠላ እጅግ ጠያፍ የሆነ ነገር ነው የሰራው الله ሁለት መንሸራተት قال ألم أقول لك ألالكم من إنك لن تستطيع معي صبرا كاني جاء متاجتن أتشلن ألالكم نبرا قال إن سألتك عن شيء أهون دبو وحي تزال شوا ياوك البزو مستر إن يتاوك أنوال ولا قال إن سألتك عن شيء بعدها كذبها لا سلمنم نجر بتأيك فلا تصاحبني يعني لا تقدعني ጓደኛ አርገህ አትያዘኝ قد بلغت من لدني ከኔ ዘንድ ደርሰሃል ዑዝራ የማባረር ምክንያት ማለት ነው ዑዝራን ማለት በቃ ደርሰሃል ብታባረኝ አለ ዑዝር ምክንያት አለ ፈንጠለቃ ሄዱ حتى اذا اتيا اهل قريه ሄደው ወደ አንዲት መንደር አካባቢ መጡና የመንደሪቱ ነዋሪዎች ዘንድ ገቡ አታያ አህለ ቀርየቲን የመንደሪቱ ባልተቤቶች ዘንድ ገቡና ደክሟቸዋል استطعማ اهلها የመንደሪቱ ነዋሪዎች ባካችሁ ርቦናል ምግብ ስጡን አሏቸው እነዚህ ደግሞ ክፉዎች ናቸው فاضوا ان يضيفوهما ሙሳና ኸድር እንደዚህ ታዲያ የሆኑ ሰዎች ምግብ ጠይቀው እነዚህ ቤት በመጣአተኝ እና ሳቦ አይضيفوهما እነሱን ማስተናገድን እንዲህ አሉ አንሰጣቸው ምንም ነገር አሏቸው ከዛን እዛ መንደር ውስጥ فوجدا فيها جدارا በመንደር ውስጥ አንድ ግርግዳን ቤትን አገኙ የቤት ግርግዳን يريد ان ينقض ሊወድቅ የፈለገ የቀረበ አዘምሞ አርጅቶ ሊወድቅ የቀረበን አገኙ ፋጣመሁ ኸድር ሄዱና ግርግዳውን ምን ብለው ቆፍረው ቀጥ አደረጉት እንግዲህ ግርግዳ የቤት ግርግዳ ከወደቀ ማለት አንዱ ብቻ አይደለም አይደል ዙሪያው ቀጥ ማለት አለበት አንዱ ሳይድ ብቻ አይደለም ያንን ሁሉ አስተካክለው ጨረሱት ኸድር ሙሳ ተናደዋል በእነኚህ ሰዎች
አብሉን ብንላቸው ምግብ አንሰጥም ያሉንን ሰዎች አንተ ደግሞ ምን የሚሉት ነው የፈረሰ ቤታቸውን እንሰራላቸው ቃለ لو شئت ብትፈልግ እኮ ለተخذت عليه اجرا በዚህ ግርግዳ የሰራሁበትን ክፈል ብትል እኮ ትችላለህ ለተخذت عليه اجرا اجر ማለት ደሞዝ ክፍያ ወሮታ ስጡኝ ብለህ ማለት ትችላለህ ሰርተሃል የወደቀውን አቆመህ አንተ قال صوت هذا فراق بيني وبينك እንግዲያው ይህ በኔና ባንተ መሃል መለያያ ነው አጠይቀኝ አላልኩም አይደል እሺ ለምንድን ነው በነፃ ምትሰራው እንዲህ ብለውናል እነሱ ምግብ አልሰጥም ብለውናል ለምን ብትፈልግ ለምን ክፈሉኛ አትላቸውም እንዴ ለክፉ ምን የሚሉ ጽድቅ ነው እሺ هذا فراق بيني وبينك سأنبئك أهن نجرهالو بتأويل ما لم تستطيع عليه صبرا بتأويل ترجم فتشون نجرهالو ما لم تستطيع عليه صبرا أنت رسولي متاجت يالشال كبت النجر زرزر نجرهالو أما السفينة ياك جلبا فكانت لمساكين የድሆች ጀልባ ነበረች እነኚህ ድሆች በባህሩ ላይ አሳ ያጠምዱበታል ሰው ያጓጉዙበታል የሪዝቃቸው መሰረት ነች يعملون في البحر በባህሩ ላይ የሚሰሩ የምስኪኖች ጀልባ ነች فارت عن عيبها እሷን ወደ ታች ሸንቁሬ ማነወርን ፈለኩ ለምን وكان وراءهم ከነኚ ምስኪን ባለ ጀልባዎች በስተጀርባ መሊኩን ንጉስ ነበረ ከኋላ የሚከተላቸው ያخذ كل سفينة በባህሩ ላይ ያለን ጀልባ በሙሉ ይወስዳል غصبا በኃይል ነጥቆ ማለት غصبا በኃይል ነጥቆ ከመንጠቁ በፊት አገል ሰራዊቶቹን ምን ያደርጋል ፈትሹ ይላል ጀልባዎችን ፈትሹ ይልና ጀልባዎቹን ፈትሸው ጤነኛ ነች ከተባለ ያዙ ወሰዱ በግድ ነው የሚለው እቺ ሽንቁር አላት ከተባለ ተዋት ይላል ለምስኪኖቹ ታዲያ ሽንቁሯን መድፈን ነው ወይስ በሌለ እንጨት በሌለ ሚስማር በድህነታቸው አዲስ ጀልባ እንደገና መስራት የቱ ይሻላቸዋል ሽንቁሯን መድፈን ስለዚህ ይሄ ነው ዋመል ጉላሙ ያ የገደልኩት ልጅ ደግሞ ፈካነ አበዋሁ እናት አባቱ ሙእሚኖች ነበሩ አማኞች ናቸው ፈኸሺና ፈራን አለ አላህ በነገረው ወህይ ነው አይርሂቀሁማ ለካስ ያ ልጅ አድጎ ሙጅሪም ይሆናል ሙጅሪም ሳይሆን በፊት በልጅነቱ ብሉግ ሳይደርስ በፊት ነው የገደለው ፈኸሺና ይርሂቀሁማ እንዳያስገድዳቸው ፈራን በክህደት ላይ ቁብያንን ማለት ድንበር በማለፍ ወኩፍረን በክህደት እኔ ያለው እዚህ አትሰግዷትም እኔ ያለው እዚህ አያቱ አላህ ያዘዛቸውን መለኮታዊ ተግባራትን ከመተግበር እሱ ከሃዲ ጉልበተኛ ሆኖ ይሾምባቸውና ከዛን ለወደፊት የሚያስገድዳቸው መሆኑ ተገለጸ ያን ጊዜ እነሱን እንዳስገድድ እንዲሆነ فاردنا ፈለግን አይብዲለሁማ እንዲተካቸው ረቡሁማ ጌታቸው አላህ እንዲተካቸው ፈለግን ልጅን خيرا منه ከሱ የተሻለን ዘካተን በንጹህነት ዘካተን በዛይር በንጹህነት ከወንጀል በመራቅና ወአቅረበ ሩሁመን ለእናት ለአባቱ በእዝነት የቀረበ የሆነን ተመለሰ ይሄ ወአመል ጂዳሩ ግርግዳውሳ ፈካነ ሊጉላመይኒ ያ ግርግዳ ቤቱ ለሁለት ታዳጊ ልጆች ነበረ ንብረትነቱ የቲመይኒ ወላጅ አባታቸው የሞተ
ሁለት ታዳጊ ልጆች የቲሞች ነው ቤቱ ፊል መዲነቲ በከተማ ውስጥ የሚኖሩ ሁለት የቲሞች وكان تحته በግርግዳው ስር كنز لهما አባታቸው ሲያድጉ እንዲጠቀሙ ብሎ የቀበረው የወርቅና የብር ድል ነበረ ስለዚህ የከተማይቱ ሰዎች ግርግዳው ከፈረሰ እስቲ እንተባበራቸው ብሎ ወደ ታች ሲቆፍሩ ወርቅና ብሩን ሊያገኙት ነው ሙሳንና ኸድርን ምግብ ብለው ሲጠይቋቸው ሂዱ አንሰጣቸውም ያሉ ሰዎች የቲሞችን እንከባከባሉ ተብሎ መቼም አይጠበቅም ምን አይነት ሊሆኑ እንደሚችሉ በቂያስ መረዳት ይቻላል ስለዚህ ያንን ሀብት ልጆቹ ሳያድጉ ሊወስዱት ነው እንዳይሆን ምን ይደረጋል ግርግዳው መስተካከል አለበት አገራማን ነው ይሉና ልጆቹ ሁለተኛ ቤት ውስጥ ያዘም ድረስ ያድጋሉ ጠንካራ ይሆናሉ ያኔ ራሳቸው አሁንማ ራሳቸው ይሰራሉ ሲቆፍሩ አባታቸው ያስቀመጠላቸውን ያገኛሉ وكان ابوهما صالحا አባታቸው ደግ የአላህ ባሪያ ነበረ ከመሞቱ በፊት ከዚህ ሲምባጥ አድርገው ዑለማ ምን ይላሉ ان طيبوبة الاصل ينتقل الى الفرع ይላሉ የመሰረቱ መልካም መሆን ወደ ቅርንጫፎች ይሄዳል ያባትና እናት صالح መሆን ልጆችንም ተጠቃሚ ያደርጋቸዋል ልጆቹ ገና የቲም ናቸው وكان ابوهما صالحا فاراد ربك ጌታ ፈለገ ان يبلغا اشدهما ሁለቱ የቲሞች ጥንካሬያቸውን እንዲደርሱ እንዲጎለምሱ ويستخرجا كنزهما አባታቸው ያስቀመጠላቸውን ድልባቸውን ያወጡ ዘንድ رحمة من ربك ከጌታ በሆነ እዝነት وما فعلته عن امري موسى ሆይ ወቅ ያደረኩትን ነገር ሁሉ በእኔ ፈቃድ በነፍሴ ፈቃድ አይደለም ያረኩት ከአላህ ትእዛዝ ተቀብዬ ነው ذلك እንግዲያውስ ያ ተአዊሉ ፍች ነው ማለም ተጥዕ عليه صبرا አንተ በሱ ላይ መታገስ ያልቻልክበት ማለት ነው ተጥዕ ነው ተጥዕ زايدة نش ما لامش يمجمرة ضمير ما لم تستطع عليه صبرا أنت بسولي أصله استطاعنا استطاع عليه استطاع بالبال هوا زايد نش استبرا لمي لو على استبرا لمي خير ይሄ صفن استطاع ነው ከዛን አሊፋት ወጥቃለች ለም يستطاع ነው የሚባለው ለም يستطاع አሊፋት ወጥቃለች لالتقاء الساكنين ذلك تأويل ما لم تستطع عليه صبرا رسول መታገስ ያንተክበት ነገር ፍቺው ነው ብሎ ነገረው ويسألونك يطيقوሃል عن ذي القرنين ይሄ ነብዩ ሰለላሁ ዐለይሂ ወሰለም ከተጠየቁት ሶስተኛው ነው ይሄ የመጀመሪያው ስለ ሩህ በሱረቱ الإسراء ቀጥሎ ስለ አስሐቡ الكهف ቀጥሎ عن الرجل الطواف ويسألونك يطيقوሃል ጥያቄያቸው ተደጋጋሚ ስለሆነ ነው ከአይሁድ በተሰነዘረ ጥቆማ عن ذي القرنين ስለ ዙልቀርነይን የተባሉት ይሄ ዙልቀርነይን አልአወል ይባላል وهو الذي افتخر به تبع اليماني ይሄ من قوم تبع ነው ይላሉ حيث قال كان ذوالقرنين جدي مسلما ብሎ ዙልቀርነይን ማነው تبع اليماني شاعر ነው ዙልቀርነይን ከቀድማያቶች መካከል አንዱ ነው ብሎ ይናገራል እዚህ ቦታ ላይ በዙልቀርነይን
አንዳንድ ጊዜ ማለት ነው ዙልቀርነይን አልአወል አለ ዙልቀርነይን አሳኒ ዙልቀርነይን አሳኒ የሚሉት ከመቄዶንያ የሆነውን አሌክሳንደር ዘ ግሬት ብለው መቄዶንያ በ356 قبل الميلاد ከዒሳ ኢብኑ መርየም መወለድ በፊት በ356 ማለት ነው በመቄዶንያ የነገሰ ንጉስ ኢን አሌክሳንደር ዘ ግሬት ይሉታል አሌክሳንደሪያን የመሰረታት ማለት ነው ይሄ አይደለም ዙልቀርነይን ብዙ ጊዜ ማለት ነው ዙልቀርነይንን አሌክሳንደር ዘ ግሬት ይላሉ ይሄም በርግጥ ብዙ ክልሎችን አዳርሷል ላኪን ለም የኩን ሙስሊም አልነበረም ይሄ ይታወቃል እዛው ግሪክ ውስጥ የተወለደ ከአባቱ ንጉስነትን የወረሰና በባቢሎን ነው የሞተው በንግስና ላይ የቆየው 3 አመት ብቻ በማነው በ20 አመቱ ንግስናን ተቀበለ ከዛ በኋላ እሺ خير ምን ያህል እንደቆየ መስራት እንችላለን አላኩል ሐሊን በግሪክ ከአባቱ ንግስናን ተቀብሎ ከዛ በኋላ ባቢሎን ላይ የሞተውን ይሄ ዙልቀርነይን ነው ይላሉ ይሄ ተሰጥ መሆኑን ሊታረም ነው አነጋገሬ ማለት ነው ይሄኛው አላህ ጀለ ወተዓላ የጠቀሰው ዙልቀርነይን አልአወል ይባላል በሁለተኛው ዙልቀርነይን አሳኒ በሚባለው አሌክሳንደር ዘ ግሬት እና ዙልቀርነይን አልአወል መሐከል የ2000 አመት ልዩነት አለ የ2000 አመት ልዩነት አለ ስለዚህ ዙልቀርነይን አልአወል ይሄ በቁርአን ላይ የተነገረው ከሚላድ በፊት ማለት ነው አያችሁ ከሚላድ በፊት 2356 አመት አካባቢ አለ 2356 قبل الميلاد ማለት ሲደመር ያሁኑ ሚላድ ደግሞ 2020 ደርሷል መደመር ነው ይሄ እናንተ ና ያን ጊዜ ያለውን ታሪክ ነብዩ ሰለላሁ ዐለይሂ ወሰለም እንዴትም ሆነው ሊያውቁ አይችሉም አላህ በወሂ ካልነገራቸው በስተቀር ስለ አደም እንደነገራቸው ሁሉ ስለ መላእክቱ እንደነገራቸው ስለ ኑህ እንደነገራቸው ስለ ኢብራሂም እንደነገራቸው ስለ አሉ ዕምራን አላህ እንደነገራቸው ሁሉ ከዛ በኋላ وما كنت لديهم إذ يلقون أقلامهم أيهم يكفل مريم ማን ማሳደግ እንዳለበት ለመወሰን እጣ በተጣጣሉ ጊዜ አንተ አብርሃም ነበርክም وما كنت لديهم إذ يختصمون እኔ ላሳደግ ብለው በተከራከሩ ጊዜ አንተ እዛ አልነበርክም ስለዚህ የሚነግራቸው አላህ ነው ነብይ ካለው ለበስተቀር ይሄን ዜና ሊናገር የሚችል ስለሌለ ጠይቁት ስለ ዙልቀርነይን ዝርዝር ጉዳይ ከነገራችሁ ነብይ ነው ብለዋል ግን ጥያቄውን ይዘው የመጡ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ዝርዝር ጉዳይ ተናግረው ያሉትና አቡ ጀህል لو اجاب على مسائل الدنيا كلها لما تبعته ይሄ ሶስት አይደለም የዱንያ ጥያቄዎች ሁሉ ተጠይቆ ቢመልስ አልከተለው ይሄ ታዲያ አጀንዳው ሌላ ነው ማለት ነው ስለዚህ የሚፈልገው ጀዛ አላህ ሰጠው ጀዛው ይፋቃ ማለት ነው በዱንያም ላይ ሰጠው አኺራም ላይ ደግሞ ይጠብቀዋል ወይጣሉነከ ይጠይቁዋል عن ذي القرنين ስለ ዙልቀርነይን ይጠይቁሃል ስለዚህ አስሉ ዙልቀርነይን ከምንድነው من قوم تبع اليماني كذانو ذو القرنين كان ملكا عادلا صالحا داعيا الى الله ودع الله تطاري ينبره مرينا ذو القرنين خيرا ويسألونك عن ذي القرنين قل بالهبلاتشو سأتلو عليكم منه ذكرا سأتلو عليكم بأنانت لا يعنبالو منه كرسو ذكرا مالت سوستان اوكتن بأنانت لا يعنبالو بالهبلاتشو سأتلو عليكم من خبره مالت لو
ذكر የተባለው ጁዝአን تعتبرون به وتتذكرون እናንተ የምታስታውሱበትን የምትመከሩበትን ከአላህ ዘንድ የሆነ ወህይን በእናንተ ላይ አነባለሁ ከዛን አላህ ምን አለ ኢና መከና ለሁ እኛ ለዙልቀርነይን አመቻቸንለት في الارض በምድር ላይ واتيناه من كل شيء سببا واتيناه فتنو من كل شيء كنجر ሁሉ سببا መዳረሻን ሰጠነው فاتبع سببا የሰጠነውንም መዳረሻ ተከተለ حتى اذا بلغ مغرب الشمس ሲሄድ مغرب الشمس ማለት እሱ በደረሰበት ቦታ ወደ ምዕራብ ሲሄድ مغرب الشمس አለ የፀሐይ መጥለቂያ ማለት በአይን ማለት ነው ለይሳ ሐቂቃ በአይን ፀሐይ ለምሳሌኛ እንደዚህ ስናይ ከተራራው በስተጀርባ ምትጠልቅ ይመስላል ባህር ላይ ተጓዙም እንደዚህ እንኳን በባህር ላይ አይደለም እኔ በገጠመኝ ጉዞ አንድ ጊዜ ወደ ቱርክ የተጓዝን እንትን አትላንቲክ ኦሽን ማለት ነው የባህር አልአጥላሲ የአትላንቲክ ውቅያኖስ ማለት ነው ዝቅ ነው የሚለው እንትን አውሮፕላኑ ሊያርፍ አካባቢ ወደ መግሪብ አካባቢ ነበርና ባህር ነው የሚታየው ባህር ውስጥ የምትገባ ይመስላል አይቱ ባህር ውስጥ ጥልቅ የምትል ነው የሚመስለው ለጥ ያለ ባህር ነው ዋከታ እንዲህ ነው ስለዚህ በአይን ማለት ነው حتى اذا بلغ مغرب الشمس وجدها አገኛት تغرب ስትጠልቅ في عين حمئة في عين حمئة ማለት حمئة ማለት ጥቁር ጭቃ ነው ጥቁር ጭቃ በያዘች ምንጭ ውስጥ ይላል ይሄ ማለት ምንድነው ዙልቀርነይን ፀሐይቱን ሲያዩ ያዩበት አይናቸው የደረሰበት አካባቢ ፀሐይ ስትጠልቅ ይሄ ማለት ነው ሙአየናው رأي العين የሚባለው ሐቂቃ አይደለም رأي العين ልክ የበድር ሰዎች ሙሽሪኮቹ ጦርነት ውስጥ ከገቡ በኋላ ሙእሚኖች እነሱ 1000 ሙእሚኖች 300 ምናምን ናቸው የነሱ እጥፍ አድርገው ነው ያዩት ሐቂቃ ነው ግን ያ ምንድነው رأي العين ይባላል ስለዚህ ዙልቀርነይንም ያዩት እንደዚህ ነው ፀሐይቱን ሲያዩት ፀሐይቱ ገባች ተብሎ የታሰበበት ቦታ ላይ في عين حمئة ጭቃማ የሆነች ምንጭ ስለዚህ እዛ በአይናቸው ሲያዩ ጠለቀችበት ብለው رأي العين ያዩበት ቦታ ላይ ጭቃማ ምንጭ አለ ሄደው እዛ ሲደርሱ وجد عندها ጭቃማ ምንጭ ዘንድ አይደለም ያገኙት አሁን ጠልቃለች ብለው በራእይ العين ያዩበት ቦታ ላይ ሲደርሱ وجد عندها قوما ህዝቦችን አገኙታ ቁልና ብለናል ያ ዙልቀርነይን አንተ ዙልቀርነይን ሆይ ኢማ አንተ አዝባ ከነኚህ ህዝቦች መሃል ኢማ አንተ አዝባ ወይ ልትቀጣ ወይማ አንተ ተخذ فيهم حسنا ወይ ደግሞ መክረ ገጽጸህ በእነሱ መልካም ነገርን ልታደርግ ምርጫው አለህ ብለን አልን ይላል ይሄ ማለት ምንድነው ያ ዙልቀርነይን ኢማ አንተ تعذب هؤلاء بالقتل او بغيره وإما أن تحسن إليهم ማለት ነው ከዛን እሳቸው መግለጫ ነው የሰጡት ቃለ أما من ظلم يبدل ሰው በጌታው የካደ ያፈነገጠ فسوف نعذبه ይህን ሰው እንቀጣዋለን አለ አላህ فسوف نعذبه እንቀጣዋለን ثم يرد إلى ربه ከዛንም ወደ ጌታው ይመለሳል እዚህ ዱንያ ላይ ይቀጣል بالقتل والأسر ثم يرد إلى ربه كذلك يملك له دجيته فيعذبه يقطع على الله عذابا نكرا يكفى نكرا مالت فظيعا يكفى يهون قطعة الله يقطعان وأما من آمن يأمننا وعمل صالحا ملكام من ترى يسرى فله جزاء الحسنى لسو من دعا له
ያማረች ሀገር በአኺራ ወሰነቁሉ ለሁ እኛም እዚህ እንለዋለን ሚን አምሪና ከዚህ ጉዳያችን ከአስተዳደራችን ይስራ ገር ነገርን እንለዋለን ገር ነገር ነው የሚገጥመው በእኛ አስተዳደር ስር አሉና ወደ ምዕራብ የተጓዙትን አዳርሰው ثم أتبع سببا ከዛ ደግሞ መንገድን ያዘ ሰራዊቶች አሉት ዙልቀርነይን በጣም የትኛውም ንጉስ ሊመክተው ማይችል حتى اذا بلغ مطلع الشمس አሁን ደግሞ ሄዶ ወደ ምስራቅ ወደ ፀሐይ መውጫ ደረሰ وجدها ፀሐይን وجدها አገኛት ተጥልዑ ስትወጣ على قوم እንዲህ ባሉ ህዝቦች ላይ لم نجعل لهم من دونها فترة لم نجعل لهم ያላደረግንላቸውን من دونها فترة በፀሐይና በእነሱ መሃል ግርዶሽን ያላደረግንን ይላል ከፊል ሙፈሲሮች እነኚህ ሰዎች ከፀሐይ የሚፈጠሩበት የሚደበቁበት ነገር የሌላቸው ልብስ የሌላቸው መደበቃ ጎጆ የሌላቸው ናቸው ይላሉ ከፊል ደግሞ በአስትሮኖሚ ወይ ደግሞ በስነ ጠፈር ምድር ላይም በመጓዝ ትንሽ የጉዞ ልምድ ያላቸው ሙፈሲሮቹ ደግሞ ምን ብለዋል ፀሐይ የማትጠልቅበት ቦታ አለ አንድ ወንድም ወደዚህ ወደ ሰሜኑ ወደ ሰሜን ዋልታ አካባቢ የሚቀርበው ያ ዓለም ክፍል ፀሐይ አትጠልቅም ፀሐይ ትወጣለች እንዲህ ነው የምትሄደው በቃ ከዚህ ትወጣለች እንዲህ ትሄድና እዚሁ ሀከዛ ስለዚህ እንዲህ በሆነበት አንዳንድ ጊዜ 3 ወር በሙሉ ፀሐይ ማጠልቅበት ጊዜ አለ መዞር ማለት ነው ፀሐይ እንደዚህ ትዞራለች ይሄ ደግሞ ይገለበጥና 3 ወር በሙሉ ፀሐይ የማይታይበት ጊዜ ደግሞ ይመጣል ያን ጊዜ መካ ላይ እዛ ቦታ የሚኖሩ ሙስሊሞች ብዙ አይደሉም በተቅዲር ነው ሰላት የሚፈጽሙትና ጾመው የሚያፈጥሩት ተቅዲር ማለት የመካ ሰዎች ባሉበት ሁኔታ በዚህ ጊዜ ከዚህ እስከዚህ ይጾማል ከዚህ እስከዚህ እንትን ለዚህ ይሄ ማለት እሳቸው የደረሱበት ቦታ ፀሐይ የሚጠልቅበት ቦታ ስላልሆነ ይሄ ነው ለም ነجعل لهم من دونها سترا ያለው والحقيقه عند الله ለዚህ እዚህ በተገለጸው መልኩ እንደዚህ ማብራሪያ ተሰጥቷል ሐቂቃው ግን አላህ ዘንድ ነው ያለው ለዚህ ይሄንን አላህ በሱረቱ አልካህፍ የተናገረው ይሄንን ነው ብለው አስተያየት ይሰጣሉ ይሄ ደግሞ ምድር ላይ እኛ የምድር ወገብ አካባቢ ስለሆነ ነው ቀንና ሌሊት ተቀራራቢ ጊዜ የሚኖረው ወደ ሰሜኑ ዋልታ ማለት ነው ይላል ቁጥብ الشمالي እና ወደ ደቡብ ዋልታ ይላል ቁጥብ الجنوبي ሲኬድ ግን ዓለም የተለየች ነች ለዚህ ብዙ ሰዎች የሚኖሩት ደግሞ ምድር ወገብ አካባቢ ነው በሚድል ኢስት አካባቢ ነው የሚኖሩት ያኛው በጣም ቀዝቃዛ ስለሆነ ለኑሮ አይመችም ቢሆንም ግን ሰዎች እዛ አካባቢ ይኖራሉ ቁጥራቸው አናሳ ቢሆንም ህይወት ግን በጣም አዳጋች ነው እዛ አካባቢ ለዚህ አከዛ ሐጅ የማድረግ እድሉ ቢገጥማችሁ ያደረጋችሁ ሰዎችን ልትኖሩ ትችላላችሁ ቋንቋ ያን ጊዜ ይገጥማል ለማንኛውም አንዳንድ ሰዎች ከሩቅ አካባቢ ማለት ከአዘርቤጃን ከዛም በላይ ከራሻ ጫፍ የመጡ ሰዎች የፀጉር አበቃቀላቸው ሰውነታቸው ግዝበቱ ምናምን ሲታይ ሱብሃንአላህ አላህ እንትን ፈጥሮታል ትላላችሁ ከዛ የትኛውን ቋንቋ ማለት ነው ለማናገር ችግር ነው የትኛውን ቋንቋ እንግሊዘኛ መሃል ቴክኖሎጂ አካባቢ ያለበት ነው ያለው አረብኛው በጣም ለቀራተው ነው እነኛ ሰዎች ከየት ሀገር ነው የመጣችሁት ብለው ይጠይቁናል የሚጠይቁን ማለት ነው እንደው ያን ጊዜ ትግባባላችሁ በምልክት ማለት ነው
ከዛ በኋላ እኔ የመጣሁት አለ አና ጂቱ من بلد بلال بن رباح بلال بن رباح ስላቸው አላሁ አክበር ይሉኛል ቢላል የሚለውን ለመግለጽ ለኔ ማለት ነው የነጽፋ ሰረ ሙአዚን የነበረው ለማለት አዛን በማለት ነው የሚገልጹልኝ ለኔ አያት እናንተ ብዬብል አንዱ ምን አለ መሰለ ኢማም ቡኻሪ አለይ አሃ ቡኻራ ከሚባለው ራሻ አገር ነው መጣ ኢማም ቡኻሪ خلاص ከዚህ ውጭ ሌላ ነገር የለም እና እስልምና لا حول ولا قوه الا اذا አንኳኩቶ ገብቷል አላቁል ያሉ ወደዚህ ተመለሱና ምን ይላል አላህ حتى اذا بلغ مطلع الشمس وجدها تطلع على قوم እንዲህ ባሉ ህዝቦች ላይ ለምነጃለው ምን ዱንያ ፍስራ በእነሱና በፀሐይ መካከል ግርዶሽን ያላደረግን የሆኑ ሰዎች ላይ ፀሐይ ስትወጣ ደረሰ ከذلك ልክ እንደዚሁ ወቀት አሐጥና እኛ በእውቀት የከበብን ሆን ቢማለደይሂ እሱ ዘንድ ያለውን ነገር እሱ የደረሰበት ቦታ ላይ ኹብራ በእውቀት በኩል ይላል ይሄንን አላህ ጀለ ወተዓላ በሰማይ በምድር ያለውን ነገር ሁሉ አላህ ያውቃል እና كذلك وقد حطنا بما لديه خبرا ስለዚህ ለምነጃለሁም ሲትራ የሚለው ከፊሉ ለምነጃለሁም من دون الشمس ما يقيهم من البيوت او الظلال او الاشجار ብሏል ከፊሎቹ ደግሞ لا تغرب الشمس عليهم ፀሐይ በእነሱ ላይ አትጠልቅምና ከፀሐይ የሚጋርዳቸው ነገር የለም ብትጠልቅ ኖሮ ለሊቱ ይጋርዳቸው ነበር ثم اتبع سببا ከዛንም አልቆመም ዙልቀርነይን ሄደ ጉዞን ቀጠለ ወደ ምስራቅ ነው ይጓዝ የነበረው አሁን ሩቅ ምስራቅ አካባቢ ነው ይባላል ሩቅ ምስራቅ አካባቢ አሁን ወደነ ቻይና ወደነ ኮሪያ እነ ጃፓን እነ እንትን ምንድናቸው እነኚ ሞንጎሊያ ሩቅ ምስራቁ ደግሞ አጃይብ የሆነ ነገር አለ لا حول ولا قوه الا بالله حتى اذا بلغ بين السدين ذوالقرنين ሄዶ اذا بلغ بين السدين جبلين ማለት ነው በሁለት ተራሮች መካከል ደረሰ وجد من دونهما ከሁለቱ ተራሮች ባሻገር ባለው ሜዳማ ቦታ ላይ ቀውመን ሰዎችን አገኘ لا يكادون يفقهون قولا ንግግርን ሊረዱ ዱንያ ላይ በአብዛኛው የሚነገረው ንግግር ማለት ነው ለመረዳት ያልቀረቡ ህዝቦችን አገኘና ከዛም ቂላ አያቹ ምን ተባለ ለምሳሌ ሁለት ወይ ሶስት አስተርጓሚ ሊያስፈልግ ይችላል ሁለት ሰዎችን ለማግባባት ማለት ነው ይሄም ንጉስ ነው ንጉሱ የሚናገረው ቋንቋ ሌላ ከዓለም ጠረፍ የሚናገረው ሌላ ከዓለም ጠረፍ ሲሆን ስለዚህ አንዳንድ ሰው ሁለት ቋንቋ ያውቃል አንዳንድ ሰው ሶስት ቋንቋ ያውቃል አከታ ምን ይባላል በዙልቀርነይንና በሰዎቹ መካከል አንድ መልእክት ለማስተላለፍ 30 አስተርጓሚ ቀርቧል ይላል 30 አስተርጓሚ ይሄን ቋንቋ ወደዚህ ተባለ 30 አስተርጓሚ لا اله الا الله لا يكادون يفقهون قولا ግን አዛ ሆነው ነበር እነዚህ ሰዎች አዛ የሆኑት ለምንድነው ቃሉ ብለው አሉ በእነዚህ ሁሉ አስተርጓሚዎች ያ ذልቀርነይኒ አንተ ذልቀርነይን ሆይ እነ ያጁጅ ወማጁጅ ያጁጅና ማጁጅ የሚባሉ ጎሳዎች እነኚህ የሰው ልጆች ናቸው ሰዎች ናቸው ግን አጥፊዎች ጉልበተኞች ናቸው ያጁጅ ወማጁጅ ማለት ቀቢለተይን من ذريه ያፊስ ኢብኑ ኑህ ያፊስ የኑህ ልጅ ያፊስ ከሚባለው የኑህ ልጅ ሲዋረድ የተገኙ ቀቢላዎች ናቸው ጎሳዎች ናቸው ያጁጅና ማጁጅ የጎሳ ስም ነው ድሮ ቅሳስ ይነግሩን ያጁጅና ማጁጅ ማለት ጆሮአቸውን አንጥፈው ጆሮአቸውን የሚለብሱ እያሉ ዝም ብለው አፈታሪክ ይነግሩን ነበር ኪታቡን ደርሰን
እስከቀራ ነው ግብ ድረስ ማለት ነው እና ባጭሩ እንዳፈ ታሪኩ ሳይሆን ስለዚህ ያጁጅ ወማጁጅ ሰዎች ናቸው ጉልበተኞች ናቸው ቂያማ ከመከሰቱ በፊት ብቅ ይላሉ ስለዚህ ራሱን የቻለ ቂሰቱ ኒሃያ የዓለም ማብቂያ ቂሳ ተብሎ አንድ ቀን እንይዝለታለን ኢንሻአላህ አሁን ያጁጅ ወማጁጅ ሰዎች ናቸው ምን አሉ እና ያጁጅ ወማጁጅ ያጁጅና ማጁጅ مفسدون في الأرض عليكم الله السلام مفسدون في الأرض በምድር ላይ ጥፋትን የሚሰሩ ናቸው አልፈው ይመጣሉ አዝመራን ያበላሻሉ በእነሱ ላይ ጥቃት ያደርሳሉ በምድር ላይ በጣም አስጊዎች ሆነዋል فهل نجعل لك خرجا እባክህ ደሞዝ እናደርግልህ خرجا ማለት ወሮታ ክፍያን እናደርግልህ ማለን ገንዘብን እናደርግልህ على أن تجعل بيننا وبينهم سدا በእኛና በእነሱ መካከል ሰደን ከልካይ ግንብ ማለት ነው የሚገርመው ሁለት ተራሮች አሉ እነኚህ ተራሮች ሰማይ ጠቀስ ናቸው ሰው ሊወጣቸው የሚቸገር እነኚህ ተራሮች ሰንሰለት አላቸው መተላለፊያው ከተዘጋ ከተራራው ወዲያ ያለው ወደዚህ መምጣት የማይችልበት ሁኔታ ነው ያለው አይቻልም አያት ስለዚህ እንደዚህ ብለው እንደሌላ ጊዜ ሾለክ ብለው ጥቃት አድርገው መመለስ የሚባል ነገር የለም እባክህ ደሞዝ እናደርግልህ على أن تجعل بيننا وبينهم سدا قال ما مكنني فيه مكنني فيه ማለት ነው ጌታዬ مكنني ነበር أدغمت النون في النون مكنني ما مكنني فيه ربي ጌታዬ በዛ ላይ ያስመቸኝ ነገር የሰጠኝ ችሎታ የሰጠኝ ሀብት ኸይሩን በላጭ ነው እናንተ ከምትሰጡኝ ገንዘብ ፋኢኑኒ ቢቁወቲን ባይሆን በጉልበት እርዱኝ አጃል በይነኩም ወበይነሁም በእናንተና በእነሱ መካከል ረድመን ሐጅዘን ማለት ነው ግርዶሽን ግንብን ላደርግ ረድመን ማለት ሐጅዘን ከልካይ የሆነ ግንብን ላደርግላችሁ ከዛን ይሄን ገንብተው እላ ያደረሱት ግንቡን ወደ ላይ ካደረሱት በኋላ አቱኒ ዙበር አልሐዲድ የብረት ቁርጥራጮችን ስጡኛል ዙበር ማለት የተቆራረጡ ነው ቂጣኡል ሐዲድ ነው ዙበር አቱኒ ዙበር አልሐዲድ የብረት ቁርጥራጮችን ስጡኛል የብረት ቁርጥራጮቹን ሰጧቸው እዛ የተገነባው ግንብ ላይ ከፊት ከኋላ የብረት ግንቡ እንትን ቁርጥራጮቹ ከተደረጉ በኋላ حتى اذا ساوا بين الصدفين صدفين ማለት የተራራዋ ጫፍ ማለት ነው حتى اذا ساوا بين الصدفين በሁለቱ የተራራ ጫፎች ካስተካከሉ በኋላ ከስር ጀምረው ቃለንፉሁ አሁን እንፉሁ ማነው እሳትን አቀጣጥሉ ብለዋል እሳቱ ሲቀጣጠል ብረቱ ጋማ حتى اذا جعله نارا ያንን የብረት ቁርጥራጭ ናራን እሳት በሆነ ጊዜ ቃለ አቱኒ አሁን ደግሞ ስጡኝ ኡፍርግ عليه ቅጥራ ማለት ኑሐሱን ሙዛር የቀለጠ ነሐስ ማለት ነው እሱ ላይ አፈስበታለሁ አለ ከዛን ያን የቀለጠ ነሐስ በዛ ብረት ላይ አፈሰሰው لا اله الا الله فمستطاعوا ያጁጅና ማጁጅ አልቻሉም አን يظهروه ያንን ግንብ ወደ ላይ መውጣት አልቻሉም ነሐስ ነው የተደረገበት
ነሐስ መንጠላጠያ የለውም ወመተጣኡ ለሁ ነክበና መሸንቆርም አልቻሉም እንዴት ይሸነቆሩታል ከስር ብረት ከላይ ነሐስ ነው እንዴት ነው የሚሸነቆረው መውጣትም አልቻሉም ይወጡ እንደሆነ ተንሸራተው ይወድቃሉ خلاص ያጁጅና ማጁጅ ዘግተው ዙልቀርነይን በጊዜው እንደዛ አደረጉ ከዛን አላህ ምን አለ قال هذا ማነው ዙልቀርነይን ምን አለ قال هذا رحمة من ربي ይሄ ከጌታዬ የሆነ እዝነት ነው እነኚህ ሰዎች አልፈው ጥቃት እንዳያደርሱ فإذا جاء وعد ربي የጌታዬ ቀጠሮ ሲመጣ ቂያማ جعله دكاء ይሄንን ግንብ ፍርስራሽ ንኩት ቋት ያደርገዋል وكان وعد ربي حقا የጌታዬን ቃል ኪዳን እውነት ሆነ وتركنا بعضهم يومئذ يموج في بعض وتركنا انتوالن بعضهم يومئذ كفيلاتهم يعني يموج في بعض بكفيلاتهم ውስጥ እንዲነጉት የሙጁ ማለት እንዲሄድ እናረጋለን እንደማዕበል ማለት ያጁጅና ማጁጅ ከሌላው ፍጥረት ጋር ይቀላቀላሉ ونفخ في الصور በጥሩምባውም ይነፋል فجمعناهم جمعا በዓለም ላይ ያሉ በምድር ገጽታ ላይ ያሉ ሰዎችን ሁሉ መሰብሰብን እንሰበስባለን وعرضنا جهنمንም እናቀርባለን يومئذ يعني للكافرين لكهاديان أرضا مقربنا الذين كانت أعينهم እነኛ ከሃዲያን الذين كانت أعينهم አይኖቻቸው في غطاء عن ذكري የኔን ዕውቀት የኔን መለኮታዊ መልእክት ከማየት እውነትን ከማየት አይኖቻቸው في غطاء በግርዶሽ በሽፋኖች ውስጥ የነበሩትን وكانوا لا يستطيعون سمعا እውነት ሲነገር መስማት የማይችሉ ሚዘገንናቸው እውነት እነሱን ሁሉ እናቀርባለን أفحسب الذين كفروا እነኛ የካዱ ሰዎች አሰቡን أن يتخذوا عبادي የኔን ባሮች እኔ ፈጠርኳቸው መላእክት ቢሆኑ ነብያት ቢሆኑ ጅኖች ቢሆኑ من دوني ከኔ ባሻገር አውሊያአ ወዳጆች ረዳቶች አድርገው ሊይዙ አሰቡን إنا أعتدنا جهنم እኛ ጀሃነምን አዘጋጀን للكافرين لكهاديان نزلا ማረፊያ አድርገን قل بالهبل هل ننبئكم አልነግራችሁም ምን እንንገራችሁ እንጂ بالأخسرين أعمالا ከስራዎች በኩል የከሰሩ የሆኑ ሰዎችን አልነግራችሁም ምን አድምጡን እንንገራችሁ الذين እነኛ ضل سعيهم ስራቸው የጠፋ መንገድ የታጠ የተበላሸ في الحياة الدنيا በቅርቢቷ ህይወት ስራቸው ተበላሽቶ وهم يحسبون الناس ያስባሉ أنهم يحسنون صنعا الناس صنعا ስራን ማሳመርን የሚያሳምሩ ይመስላቸዋል መንገድን የታጡት እነሱ ክህደት ላይ ያሉት እነሱ ጽድቅ ላይ ያለ እንደነሱ የለም እንዳስተሳሰባቸው እነኚህ መንገድ የታጡ ናቸው أولئك الذين كفروا እነኛ ናቸው እነርሱ كفروا بآيات ربهم በጌታቸው አንቀጾች የካዱ ወሊቃኢሂ ከሞት በኋላ ተቀስቅሶ እሱን በመገናኘት የካዱ فحبطت أعمالهم ስራዎቻቸው በስህተት ምክንያት ተበላሸችባቸው فلا نقيم لهم ለነርሱ አናቆምላቸውም يوم القيامة የፍርዱ ዕለት ወዝና ስራ የሚመዘንበት ሚዛንን አናቆምላቸውም ምን ይመዘናልና ذلك جزاؤهم يا የነሱ ምንዳነው جهنم ሲሆን بما كفروا በመካዳቸው ምክንያት واتخذوا آياتي አንቀጾቼንና ورسلي መልእክተኞቼን ሁዙዋ መሳለቃ ማሾፊያ መዘባበቻ አድርገው በመያዛቸው إن الذين آمنوا እነኛ ያመኑና وعملوا الصالحات ከእምነታቸው ጋር መልካም ስራዎችን የሰሩ كانت لهم ለነሱ ሆነችላቸው جنات الفردوس የፍርደውስ የአትክልት ስፍራዎች ኑዙላ ማረፊያ ሆኑላቸው ይላል አላህ ከነሱ ጋር ያደርገን خالدين فيها በውስጧ ዘውታሪዎች ሲሆኑ የፍርደውስ የአትክልት ስፍራዎችን ይተፍራሉ እዛ ገብተው لا يبغون عنها ከርሷም አይፈልጉም ሒወላ መገላበጥን ወይ ስፍራ ለቆ መሄድን አይፈልጉም መለወጥን
قل بالهبل لو كان البحر سبعة بحر مدادا قلم بيهون لكلمات ربي የጌታዬ ቃላት አላህ ከውቀት የሚናገረው የጌታዬ ቃላት ሊጻፉ ባህሮቹ ቀለም ቢሆኑ ከዛን በሌላ ቦታ እንደሚያብራራው አላህ በመድር ላይ ያሉ ዛፎች ቅጠሎቻቸው ደግሞ መጻፊያ ቢሆኑ لا اله الا الله ብዛታቸው لنفد البحر يا الله ከውቀቱ የሚናገረው ቃላት ተጽፎ ባህሩ ይነጥፍ ነበር ያልቅ ነበር ቀብለ አንተንፈደ ከሊማቱ ረቢ ጌታዬ ከውቀቱ የሚናገራቸው ቃላቶቹ ተጽፈው ሳያልቁ ወለው ጂና በሚስሊሂ መደዳ ዱንያ ላይ ያለ ባህር አምሳያ ሌላ ባህርም የሚያክል ቀለምን ብናመጣ ያሚያልቃል الله ከውቀቱ የሚናገራቸው ቃላቱ ሳያልቁ قل بالهبل انما انا بشر مثلكم انه انا የናንተው ግጤ ሰው ነኝ ግን ልዩነቱ يوحى الي ወደኔ መልእክት ይተላለፋል انما الهكم اله واحد انه አምላካችሁ ብቸኛ የሆነው አምላክ ነው ማለት አላህ فمن كان يرجو لقاء ربه ጌታውን መገናኘትን ተስፋ የሚያደርግ ሽልማትንም ይከጅል فليعمل عملا صالحا كمنت بوالا ملكام سران يسرا ولا يشرك بعبادة ربه أحدا بجيتهم مملكو مننم آيات جارا إلى هذا ختام سورة الكافي وصلى الله وسلم على نبينا محمد وعلى آله وصحبه